ዛሬ ደግሞ በጣም ቀላል ቆንጆ የሆነ የመሎኽያ ወረቅ ወይም ደግሞ ቅጠሉን አሰራር ነው ያመጣሁላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በጣም ቀላል ነው፣ ትወዱታላችሁ። ወደ አሰራሩ እንለፍ። እንደምትመለከቱኝ እዚህ ጋር መሎኽያ ወረቁ አለኝ፣ ፍሬሹ ነው። ቤታችን በተለይ ተገዝቶም እንደዚህ ተቀንጥሶ ተዘጋጅቶ የሚመጣል። ግን ደግሞ በዚህ መልኩ ቢሆን በጣም ይመረጣል። ትንሽ ስራው እንትን ይላል፣ ግን ደግሞ ቢሆንም ቤታችን ንጹህ እንደዚህ ቅጠሏን ቀንጥስ አድርገን ቤታችን አዘጋጅተን ብንጠቀም የበለጠ በጣም ቆንጆ አሪፍ ነው እላችኋለሁ ውዶቼ። በደንብ አድርጌ ለ15 ደቂቃ ውሃ ጨምሬ እንደዚህ ከል ጨምሬ በደንብ ለ15 ደቂቃ ቆይቼዋለሁ። በጣም ቆሻሻ ይኖረዋል፣ አፈር ምናምን ሊኖረው ይችላል። እንደዚህ ከዘፈዘፍኩት በኋላ ማጥለል ያለኝ ውሃውን ማድረቂያ ያለኝ እኔ በዛ ማድረቅ ትችላላችሁ። ማድረቂያ ከሌላችሁም ችግር የለውም። ግን ደግሞ እየመላለሳችሁ ቢያንስ ለ3 ለ4 ጊዜ በደንብ አድርጋችሁ እጠቡት። እንደምታዩት በጣም አቧራ ይኖረዋል ከስሩ ማለት ነው። ይሄ ራሱን የቻለ የውሃ ማድረቂያ የሰላጣ ምናምን የሚሰራበት አለኝ። ውሃውን ይነሽፍልኛል ወይም ደግሞ ያደርቅልኛል። እንደዚህ ካደረኩኝ በኋላ ሳህን ላይ ዘርግቼ ቢያንስ ለ1 ቀን አሳድረዋለሁኝ በደንብ ጥንፍፍ እንዲል ወይም ደግሞ ደረቅ እንዲል ማለት ነው። በደረቁም መስራት ትችላላችሁ፣ ማድረቅም ትችላላችሁ። ግን ውሃው ብቻ በደንብ ሆኖ ደርቆ ብቻ እንዴት ነው ልዝዝ ነው የሚባል በአማርኛ፣ ልዝዝ ሳይሆን ይሄ ምንም አይነት ውሃም የለውም አልደረቀም፣ መካከለኛ ይሆናል ማለት ነው። እንደዚህ ካዘጋጀው በኋላ በጎን እኔ እዚህ ጋር እንደምትመለከቱት በሰድር ድጃጅ ነው የተጠቀምኩት። እናንተ ዶሮዋን መጠቀም ትችላላችሁ፣ ማለት አጽም ያለውን ዶሮ መጠቀም ትችላላችሁ። እንደምታዩኝ ሄል ጨምር ያለሁኝ፣ ሽንኩርት፣ ቀረፋ፣ እነዚህን ያው የቀዝቃዛ ነው ሁሉንም የጨመርኩት። ዶሮዋን በደንብ አድርጌ መጀመሪያ ጥቤ ያለው ካጥብኩ በኋላ የሚያስፈልጉኝን እነዚህ የምታያቸውን ግብአቶች ከጨመርኩኝ በኋላ እሱ ምንድነው በጣም ቆንጆ አሪፍ ሽታ ያመጣዋል ዶሮ። እና ደግሞ በደንብ ካጠባችሁት ከላይ ራሱ ነጭ የዶሮ ቆሻሻ እንትን አይልም፣ እንደዚህ ከላይ ስፍፍ አይልም። በደንብ መጀመሪያ ዶሮዋን ካጠባችሁ ማለት ነው። እና በዚህ መልኩ በደንብ አድርጌ ዶሮዬን አበስለዋለሁ። ለምን ቅመማ ቅመም የጨመርኩበት ምንድነው የዶሮውን መረቁን ስለምንፈልገው ማለት ነው። እንደምታዩት መሎኽያዬ አልደረቀምም፣ እንዲሁም ደግሞ ውሃም የለውም፣ እንደዚህ መካከለኛ ሆኗል። እዚህ ጋር የወይራ ዘይት በደንብ ነው የሚያስፈልገው። የወይራ ዘይት ጨምራለሁኝ። የወይራ ዘይት ከጨመርኩ በኋላ እንትኑን እጨምራለሁ፣ መሎኽያዬን እጨምራለሁ ማለት ነው። በነገራችን ላይ አድርቃችሁ መጠቀም ትችላላችሁ፣ አድርቃችሁ ውጭ ላይ ማስቀመጥ ትችላላችሁ። በብዛት ከመጣ ወረቀቱ እንደዚህ ድርቅ አድርጋችሁ ቁጭ አድርጋችሁ በመፈልጉ ሰዓት ልዝዝ እንድልላችሁ ውሃ ውስጥ ንክር ውጥት እያደረጋችሁ በዚህ መልኩ መስራት ትችላላችሁ። የእውነት ነው የምላችሁ በጣም ቆንጆ ነው። እኔ የተማርኩት ከሶሪያዎች ነው የወሰድኩት ማለት ነው። ሞክሩት። በዚህ መልኩ እሳታችንን ቅንስ እናደርግና በደንብ ሆኖ በደንብ እንትን ማለት አለበት፣ በዘይቱ ጥብስ ማለት አለበት ማለት ነው። ውሃ ያስፈልገውም። ሽንኩርት አልጨምርም። በዚህ መልኩ በደንብ ሆኖ እንዴት ነው ይሄ ቅጠሉ፣ ይሄ አረንጓዴ ቅጠሉ በደንብ መድረቅ አለበት፣ ጥብስ ማለት አለበት ማለት ነው። እኔ ቢያንስ ከግማሽ ሰዓት በላይ አጠብሰዋለሁ በዘይቱ ብቻ ማለት ነው። በጣም ቆንጆ ጣም በልታችሁ አጠጉም፣ የእውነት ነው የምላችሁ። በዚህ መልኩ እንደዚህ በደንብ አድርገን እንጠብሰዋለን። የእውነት እመኑኝ በዚህ ስሩትና ሞክሩት ምን ያህል ጣዕም እንዳለው። በዚህ ከግማሽ ሰዓት በኋላ ነው እንደዚህ በደንብ ሆኖ ደርቋል። እንደምታዩት ጠቁሯል ማለት ነው። በቃ ዘይቱ በደንብ ሆኖ ተጠብሷል። እንደዚህ ከጠበስኩ በኋላ እዚህ ጋር ማጥለያ አመጣለሁ። ያዘጋጀሁት እዚህ ጋር ዶሮ አለኝ። እንዳያችሁት የመጀመሪያ ዶሮ የሰራ ነው። የእሱን መረቅ እንጨምራለን ማለት ነው። በዚህ ስትሰሩት ደግሞ የበለጠ ቆንጆ ጣዕም ይሰጣል። ይሄንን ደግሞ መጠቀም ካልፈለጋችሁ በማጂ ብቻ መጠቀም ትችላላችሁ፣ ዶሮ አለመጨመርም ትችላላችሁ። ግን ደግሞ ዶሮ ሲጨምሩበት በጣም ቆንጆ የበለጠ ጣዕም ይኖረዋል። እንደዚህ እናደርግና ውሃ ጨምርበታለሁ። የሚበቃኝ ሌላ አሁን ጨምርበታለሁኝ። ቢያንስ ትንሽ ውሃው እንትን ከመሎኽያው
1 ኢንች መብለጥ አለበት ማለት ነው። ለትንሽ እንትን ማለት አለበት። እኔ ያዘጋጀሁትን ዶሮ ላይ ያለውን ውሃ ሙሉን እያጠለልኩኝ እዚህ ላይ ጨምርበታለሁ። ይህን የሚያክል ውሃ ከጨመርኩ በቂው ነው። ማጅን ጨምርበታለሁ። በጣም ቆንጆ ጣዕም ይሰጠዋል። ዶሮውን ከጨመራችሁ ይሄንን አለመጨመር ትችላላችሁ፣ ካላችሁ መጨመር ትችላላችሁ። ዶሮውን በዚህ መልኩ እንትን ብየዋለሁ፣ ፈትፍቼዋለሁኝ። ያዘጋጀሁትን ዶሮ ማለት ነው፣ ቀቅለን የነበረውን መረቁ እንዳያችሁት እዚህ ላይ መለኩያው ላይ ጨምረነዋል። ዶሮዬን እጨምራለሁኝ ማለት ነው። እሺ ዶሮአችንን እንደዚህ ከጨመርን በኋላ ቢያንስ ለ10 ደቂቃ ለ20 ደቂቃ እንደዚህ እናበስለዋለን። እሳታችንን ቅንስ አድርገን እናንተ መረቅ ያለው ውሃ ያለው ካልፈለጋችሁ ማለት ውሃ ያለው ካልፈለጋችሁ ውሃው መጠጥ እስከሚያደርግ ድረስ መልሳችሁ በደንብ አድርጋችሁ እንትን ማለት ትችላላችሁ። እኔ ግን ትንሽ ውሃ ያለው ስለሆነ የምፈልገው እዚህ ላይ ያው ዶሮውን በስሏል፣ መለخያውን በስሏል። ብቻ ግን የመለخያውና የዶሮው በደንብ ሆኖ እንትኑ ጣዕም የሁለቱም በደንብ እንዲዋሃድ እጠብቀዋለሁኝ። እንደዚህ ከጨመርኩኝ ካዘጋጀው በኋላ ዶሮዬን በጎን ምን አዘጋጃለሁ? የገበታ ቅቤ ያስፈልገናል፣ በደንብ ያስፈልገናል። እንዲሁም ደግሞ ነጭ ሽንኩርት በደንብ ይፈልጋል። የድንብላል ፓውደር ወይም ደግሞ ክዝበራ የሚሉትን ማለት ነው። እሱን በደንብ ይፈልጋል። ፍሬሽ ካላችሁ ፍሬሹንም መጠቀም ትችላላችሁ። በጣም ቆንጆ ጣዕም ነው የሚኖረው ፍሬሹ ካላችሁ። እንደዚህ ደግሞ ፓውደሩ ካላችሁ በተለይ ቤታችሁ እናንተ ያዘጋጃችሁት ካለ የድንብላሉ ፍሬ ሶፋይታችሁ ማለት ነው። በጣም በጣም ቆንጆ ነው ክዝበራ ማለት ነው። መጨረሻ ላይ እንጨምረዋለን ማለት ነው። ሽታው አትጠይቁኝ። ከመጀመሪያው ጀምረን ልክ መለخያውን በምናቁላላበት ሰዓት ያለው ሽታ ልነግራችሁ አልችልም። የእውነት ነው የምላችሁ፣ ሞክሩት። በዚህ መጨረሻ ላይ ትንሽ ሎሚ ጨምርበታለሁ። የሎሚ ጭማቂ ለጣም ነው እሱን የምጨምረው። መጨረሻ ላይ እንቀምሳለን። ጨዋችንን መስተካከልና ለመስተካከሉን እናያለን። የእውነት ነው የምላችሁ፣ ሶሪያዎች፣ ልብናኖች በጣም ያጨበጨቡለት ነው። ሰርታችሁ ሞክሩት፣ እንደምትወዱት ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ ላይክ፣ ሼር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስላል። ባይ ባይ።